እኔ ክፍለ ሀገር ልጅ ነኝ። ገጠር ነው የተወለድኩት። ከኛ ጓሮ ማንጎ አለ፣ ፓፓያ አለ፣ አቮካዶስ አለ። ክረምት አካባቢ እንጨት ላይ ሙዝ ይበስላል። ብስል ያለው ላይ ወፎች ጠዋት ቁጭ ብሎ ዝም ብሎ ይበላል። እኛ ግን አንበላም። ለኛ አይፈቀድም። ወፎች ግን ይበላል። የሚጠይቃቸው የለም። ቆሜ ያያል። አይ ወፎች ሙዙን ደግሞ ከአንዱ ወደ አንዱ እንዲያሉ ነው የሚበሉት። ከስር ይበላሉ። ከዛ ደስ ያለው ደግሞ ወደ ማንጎ ይመጣል። ሚሪንዳ የሚመስለውን ማንጎ ወገቡ ላይ ገብቶ ዝም ብሎ ተው የሚል የለም። ስፒከር የሚያክል ፓፓያ ላይ ቁጭ ብሎ ግማሽ ቦታ ላይ ቁጭ ብሎ ረግጦ ግማሹን ይበላል። ፓፓያ ላይ ነው ያልኩት። መጨረሻ ላይ እዛው አፋቸውን እንዲያርጉ ተከፍሏል። አባቴ ለምንድን ነው እኔን እንደሚጠይቅ እነሱን ያልጠየቀው? የለም እነሱ ከላይ ትእዛዝ አላቸው። የበሰለ ማንጎ የበሰለ ፓፓያ ወደ እነሱ አልመጣም። የበሰለ ማንጎ ወዳለበት እነሱ ነው የመጡት። መጥቶ ነው የበሉት። የተዘጋጀ ምግብ ወዳለበት ስፍራ ለመድረስ እነዚህ ወፎች ምን ሆኗሉ ማለት ነው? በረዋል። መብረር ውስጥ ደግሞ የሚያልቅ ኤነርጂ አለ። ወፎች ዝም ብሎ የሚበሩ ይመስላል አይደለ? ኤነርጂ ይጠይቃል። ያጠፉት ኤነርጂ አለ። ሲበሉ ደስ ይላል። የሚበላ ነገር ወዳለበት ስፍራ ለመድረስ ግን ያጠፉት ኤነርጂ አለ። የሆነ ኤነርጂ ስታጠፋ እጭ አትበል። የተዘጋጀ ነገር ላይ ለመድረስ ነው።